በቃ ቻው ልሂድ። የት ልትሄድ ነው እንደዚህ የሚያቸኩለው? ያው ከጓደኞቼ ጋር እኮ ዘና ልበል ብዬ ነው እኮ። የት ነው የምትሄደው ንገረኝ። ያው ከተለመደው ጠጅ ቤት። መጠጥ ቤት አትሄድ። ማስተዋል ደግሞ ምን ችግር አለ? ማስተዋል ጭራሽ ፍቅሬ ማር የሚለው ቢቀር በሙሉ ስም የጠራኝ አይደል? እዛች ጠጅ ቤት አትሄዳም። እሺ የኔ ፍቅር ይቅርታ፣ ግን ለዛሬ ብቻ ፍቀጅልኝ። የኔ ፍቅር ምትልኝ የማሳስበው አትሄድም። አንቺ ደግሞ ድርቅ ካልሽ አትመለሽም። ደረቅ ጭራሽ ደረቅ አልከኝ። እንጨት ነሽ እያልከኝ ነው አይደል? አትሄዳም። በቃ እሺ ትቼዋለሁ፣ አልሄድም። እንደሱ ይሻላል። ነጭ ሽንኩርት ከጉልት የ20 ብር ልግዛ። አዎ ጤና አዳም ከጎረቤት ልበደር። ጅንጅብልም ቢሆን የ30 ከጉልት ልግዛ። 20 እና 30 50 ብር። ሌላ ምን ቀረኝ? አሁንስ ምርር ነው ያለኝ። እግዚአብሔር ይመስገን። በቃ እኔ ልጅ ምርር ነው ያለችኝ። ባቡሌ በቃ ሰልታገኝ ነው። ቂጥኝ በስሜ ጥረኝ ታላኛለህ። መጀመሪያ አንተ ራስህ በስሜ ጥረኝ። ግን ቆይ ምን ያችን እሳትን ሲኦል ጋነበ እሳቸው ልጅ ሴት እንዴት ነው የምትዛለቀው? እሷ ጋር እንዴት ነው የምትችላት? ትክክል እኮ ነው። ግን መልኳን አሳምራ ጸባያ ውሻ መልኳን አሳምራ ባለች መልካና ትልበት ወንድ አያፊት ማን ነው አይደል? እንዴ ማናችሁ? ምንድን ናችሁ? ሳይ አይቆቆ የላችሁ ገና እሺ ማን ነው? እናንተ እንደማን ምን ፈልጋችሁ ነው የመጣችሁ? እኔ አሁን የለውም፣ በኋላ ተመልሳችሁ ነው። ኑ በቃ ዱ አሳዘኝ ዱ እንዴት ናችሁ? አለን እግዚአብሔር ይመስገን። ስራ እንዴት ነው? አሪፍ ነው። እናንተ ጋርስ? አሪፍ ነው። እንዴ ስራ ምን አዳሜ ይታመማል እኮ እንደ ጉድ ይታመማል። ታካሚውም ተማሪውም አስተማሪውም ምን ያልታመማል? ታዲያ ምን ልዳችሁ? ቅድም እኮ ያለው እንደ ያቀረበ መንፈስ ያላቁታ በስማ ምን? አዎ የት ላከው? ሻይ ቤት ነው። ቡና ልዘዝላችሁ? አይ አንፈልግም። ጠጣ ለራስህ ጠጣ። ነበር አመጣጣችሁ? አሞት ልጁን አሞት ተሰብሮ የታመመስ አንተ ምን ቤት ነው የታመመው? ተቆል ቆይ ንገረህ። ያመመው እሱን ዝም ቤቢ ምን ሆነ? እጅህን ለመሆኑ የተመረሰ ምግብ በልተህ ነበር እና ዝም ብሎ መሰፈር እኮ የለም። የተመረዘ ምግብ በልተህ ነበር ወይ? አየህ፣ እኔም እኮ ያልኩህን አቅለሸለሽህ፣ አዞረህ፣ ወደክ። አሁን ሰገራ ሽንትና አክታም ጨመረ ስትሽ ሄድ ሰው በሰው አይገባ ፊት ያለው ነገር ነው። እና መንፈስ ልጅው ማለት ባካለልኩ ምን የሆነ ነገር ሆናል እንዴ?
ማን እኔ? ኧረ ምንም አልሆንኩም። አይ የሆነ ሰውማ ነገር አለ አእምሮህ ውስጥ የሆነ ነገር ይታያል። ይገርማል። ቆይ ጭንቅላት ውስጥ የሆነ የሚያስጨንቀኝ ነገር እንዳለ በምን አወቅ? እኔ እኮ እኔ ያለማወቅ እኔ ዶክተር ሰጣጅ አሁን የሆንኩን ትናገር። አይ ዶክተር ምን መሰለህ አንዲት ፍቅረኛ አለችኝ እና በቃ በጣም ቅብጥ ነው የምትልብኝ። እሷ ያላለችው ካልሆነ በቃ አይሆንም። ስትጠራኝ ራሱ ፍቅር አቤት አልኩኝ። ኮራ ብዬ ማለት ነው። ፀሐይዋ ቃጠለን። ቆይ እሺ እኔ ምን ላድርግ? ጥላ ይዘሽ እኮ መምጣት ያለብሽ አንቺ ነሽ አለ። ምን እኔን ይችን ብቻ ነው ቴክ ኬር የምታደርገኝ? በቃ ና እንደሆነ አሁን ውጣና ፀሐይዋን ጨርቅ አልብሳት። ዶክተር አየህ ጨረስክ? አልጨረስኩም። እንብረት በሰማይ ነገር አዎ ምንድን ነው ዶክተር? ለመኖር የቀረ የኩላሊት የሳምባ ምች እና ደግሞ የጉበት መታጠፍ አለበት። ህመሙን የሚያከፈው ደግሞ የማህፀን በር። ስለዚህ ዶክተር ወንድ እኮ ነው ወንድ ነኝ። ዝም በለሽ ፍቱን መድኃኒት ነገር ይወጣል። ከቀኑ 6 ሰዓት 100 ሜትር በ30 ሰከንድ ትወጣለህ እና ተጨማሪ ደግሞ የባህር ዛፍ እንጨት ይዘህ 10 ሜትር እንደምታያት ለምን ነው መጣሽ እንዴ? መጣሽ እንዴ? ማለት አሞት እኮ እንዲህ ብለህ ብታለቅስ ይሻላል ነበር። ድንገት መጥተሽ እኮ አስደነገጥሽኝ። በጣም እንዴት ነው ደግሞ ያናረግሽ? አሁን ደግሞ ሌላ የሚያስገርም ነገር ዛሬ ማለት ነው ፀሐይ በምስራቅ ትወጣና ከዛ በምዕራብ ትገባለች። ስማርት እኮ ነሽ የኔ ስማርት። ብቻ የምትገርም ሁሉ ነገር በቃ እቺ ብቻ በቃ የምትገርመው እንደዚህ የሚያስገርም ነገር ነግረኝ በቃ በጣም ነው ያስገረምሽ መሰለሽ። እንዴ ስለተነሳ ምን ነበር እንዴ ነው ቀን ትቀጣለህ? ተነስ ትቀጣለህ። ትቀጣለህ። ተነስ አሁን እንደ እንቁራሪት ትዘልልኝ ይፈልጋል። እንደ እንቁራሪት ዝለልልኝ ይፈልጋል። አላውቅልክም። እንደ እንቁራሪት ዝለልልኩ ዝለል በቃ አሁን እኔን እየጠየቀኝ ነው። ቆይ ምን ይሻለኝ? አንተ ልጅ ግን ድምፅ አይሰማም። ድምፅ እየተሰማኝ አይደለም። በደንብ ዝለል። ወደዚህ